በስደት ያሉ ሰዎችን ሆድ እንዲበሳቸው ማድረግ በጣም ቀላል ነው። እንባቸው በጣም ቅርብ ነው። እንባቸው ቅርብ የሆነው ግን እንባ ተርፏቸው አይደለም። የሚረዳቸው ሰው አለመኖሩና የሀገር የቤተሰብ ናፍቆት ስደትና ህይወት የሚያሳርፍባቸው የመከራና የፈተና በትር ከመብዛቱ የተነሳ ልባቸው ስስና ቶሎ የሚከፉና ቶሎ የሚያለቅሱ አድርጓቸዋል። ይሄ ማለት ደካማና ልፍስፍስ ናቸው ማለት ግን አይደለም። በስደት እንደሚኖር ሰው ጠንካራና ህይወትን ፊት ለፊት እየተጋፈጠ እያሸነፈ የሚኖር ሰው የለም። በዛው ልክም ደግሞ ብዙ የሚጎዳ ብዙ የሚያዝን የኔ በሚላቸው ሰዎች ጭምር በብዙ የሚሰበር እንደ ስደተኛ የትም የለም። ችግሩ እሱ ብቻ አይደለም። ስደተኛን ሰው መጎዳቱንና መሰበሩን የሚረዳው ሰው ማጣቱ ነው ትልቁ ችግር። ይሄ ነው።